ውድ የኢትዮ ኢስላሚክ ስቶሪ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለፈው የጀመርነውን ክፍል እንቀጥላለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ወደ ትምህርታችን እንቀጥል። ቢስሚላህ ራህማን ራሂም። ነቢዩላህ ኢድሪስ ዓለይሂ ሰላም በጊዜው አባታችን አደም ዓለይሂ ሰላም ከሞተ 15 ክፍለ ዘመናት ተቆጥረዋል። የአደም ልጆች ቁጥራቸው ምንም እንኳን ቢጨምርም በአደም ልጆች ዘንድ እስካሁን ምንም አይነት የኩፍር እንቅስቃሴ የለም። ያን ዘመናት ሁሉ የአደም ልጆች አላህን በብቸኝነት ያመልኩት ነበር። አሁን ግን ሰዎች አስተሳሰባቸው እየተቀየረ መጥቷል። ትንሽ የሸይጣን ኮቴ አንሸራትታቸውን ጀምሯል። ነቢዩላህ ኢድሪስ ዓለይሂ ሰላም ይባላሉ። ረዥም ሰዓት ዝምታ የሚያስደስታቸው ሰው ናቸው። ከተናገሩም ሂክማ ያላትን አጠር ያለች ንግግርን ነው የሚናገሩት። ለመጀመሪያ ጊዜ በቀለም መጻፍን የጀመሩት እሳቸው ናቸው። ለመጀመሪያ ጊዜ ልብስ ሰፍተው መልበስ የጀመሩትም ኢድሪስ ዓለይሂ ሰላም ናቸው። ሁሌም ልብስ ሲሰፉ መርፌዋን ባስገቡና ባወጡ ቁጥር ሱብሓነላህ ይሉ ነበር። አላህም የኮከብን ዕውቀትና የሥነ ፈለግ አስተምሯቸዋል። የእውቀትንም ሁሉ ቁልፍ አላህ ሰጥቷቸዋል። በዘመናቸው የነበሩትን ሰዎች ስለ አጻጻፍ ያስተምሩም ነበር። ሀገሪቷ ባቢሎን ትባላለች። ዘመኑ ገና የስልጣኔ ምንጭ ብቅ የሚልበት ዘመን ነበር። የከተማዋ ሕዝብ ለሽርክና ለፈሳድ ገና ፍሬሽ ስለሆነ ኢድሪስ ዓለይሂ ሰላም ከዚህ ተግባራቸው እንዲቆጠቡ ቢመክሯቸውም ጥቂት ሰዎች ሲቀሩ ሰው ሁሉ አሻፈረኝ ብሎ ጥመት ላይ መጽናትን መረጠ። ከብዙ እልህ አስጨራሽ የዳዕዋ ትግል በኋላ ኢድሪስ ዓለይሂ ሰላም ሀገሪቷን ለቀው ወደ ሌላ ቦታ ለመሰደድ ወሰኑ። ጥቂት ተከታዮቻቸውንም ሲያማክሩ ምንም እንኳን ሀገራቸውን ጥለው ለመውጣት ትንሽ ቢያንገራግሩም በኢድሪስ ዓለይሂ ሰላም አነጋገር ሀሳባቸውን ሊስማሙ ችለዋል። ኢድሪስ ዓለይሂ ሰላም ከባቢሎን ከተማ ተከታዮቻቸውን ይዘው ወጡና ብዙ ከተጓዙ በኋላ አፍሪካዊቷ ሀገር ቀደምት ከተማ የሆነችው ግብፅን ገና ስትቆረቆር ከህዝቧ ጋር ተቀላቀሉ። ገና ከተማዋ ከመግባታቸው ነበር ወደ አላህና ወደ መልካም ስነ ምግባር ዳዕዋ ማድረግ የጀመሩት። በዛም መሃል ወደ ሻም፣ ወደ ሶሪያ አካባቢና ወደ ፈለስጢን በመሄድ ሰዎችን ወደ አላህ ይጣሩ ነበር። ይሁን እንጂ ለመቀመጫነት ግን ግብፅን ነበር የመረጡት። እዛው ለልጆቻቸውም የተለያዩ ዱንያዊና አኼራዊ ትምህርትንም ይሰጡ ነበር። በኢድሪስ ዓለይሂ ሰላም ዘመን ዓለም ላይ ያለው ቋንቋ ብዛት 72 ነበር። የፈለጉትን በመሄድ ዳዕዋ ያደርጉ ዘንድ አላህ ሁሉንም ቋንቋዎች ያሳውቋቸው ነበር። እንዲህ እያሉ ኢድሪስ ዓለይሂ ሰላም እድሜያቸው 865 ደረሰ። አላህም እንዲህ ሲል ለኢድሪስ ዓለይሂ ሰላም ወህይ ያወረደላቸው፣ በእያንዳንዱ ቀን የአደም ልጆች ሁሉ የሚሰሩትን አጅር ያህል ያንተም እጽፍልሃለሁ አላቸው። ኢድሪስ ዓለይሂ ሰላም ግን እድሜያቸው እንዲጨምርላቸው እና ሌላ ብዙ መልካም ሥራ መስራት ነበር ፍላጎታቸው። ይሁን እንጂ ፍላጎታቸውን በምኞት ብቻ ሊገድቡት አልፈለጉም ነበር። አንድ መልአክ ጓደኛ ነበራቸውና እሱን ወደ አላህ ዘንድ እንዲወስዳቸውና አላህን በእድሜያቸው ላይ እንዲጨምርላቸው ዘንድ ሊጠይቁት እንደሆነም አስረድተውት መልአኩ ጋር በሁለት ክንፉ መካከል ይዟቸው አየሩን እየሰነጠቁ ጉዞ ወደ ሰማያት ጀመሩ። ሰማያትን በመልአኩ ክንፍ እየሰነጠቁ በከፍተኛ ፍጥነት አንደኛ ሰማይ ላይ ደረሱ። ሁለተኛ፣ ሶስተኛ፣ አራተኛ ሰማይ ላይ ሲደርሱ መለከል መውት ወደ ምድር እየተምዘገዘገ አገኙትና ኢድሪስ ዓለይሂ ሰላም የያዘው መልአክ መለከል መውትን አስቁሞ የኢድሪስ ዓለይሂ ሰላም ዕድሜ ስንት እንደቀረው መዝገቡን እንዲያይለት ጠየቀው። መለከል መውትም መዝገቡን ተመለከተና ኢድሪስ ዓለይሂ ሰላም የት አለ አለው። መልአኩም እዚህ ክንፌ ውስጥ ነው አለው። መለከል መውትም ይገርማል፣ አሁን እኮ የእሱ ቀጠሮ ደርሶ እሱ ጋር ነበር የምከንፈው። እኔ ሊገርመኝ የቻልኩት አላህ የኢድሪስን ሩህ በአራተኛው ሰማይ ላይ ሄደህ አውጣ ሲለኝ ግራ ተጋብቼ ነበር። ምክንያቱም ኢድሪስ ዓለይሂ ሰላም በምድር ላይ ሳለ እንዴት አላህ ከአራተኛ ሰማይ ላይ ሩሁን እንዳወጣ ያዘኛል ብዬ ነው አለ። መልአኩም ትንሽ እንዲያቆየው ቢጠይቀውም መለከል መውት አሁኑኑ ነፍሱን እንዳወጣ እዚቹ ነውና የታዘዝኩት እዚቹ ነው ማውጣት ብሎ ኢድሪስ ዓለይሂ ሰላም በተወለዱ በ865 ዓመታቸው በመላእኩ እቅፍ ውስጥ ሳሉ ሩሃቸው በአራተኛ ሰማይ ላይ ወጣች።
ሱብሓነላህ። ለዚህ ነው አላህ በሱረቱ መርየም እንዲህ ያለው በመጽሐፉም ኢድሪስን አውሳ እርሱ እውነተኛ ነብይ ነበርና ይላል። ወደ ከፍታም ስፍራ አነሳ ነው። ኢድሪስ ዓለይሂ ሰላም ከሞቱ በኋላ ለተወሰኑ ዓመታት የሰው ዘሮች አላህን ያለማጋራት በብቸኝነት ያመልኩ ነበር። ያው ትውልድ ትውልድን ይተካልና አላህን በማምለክ ላይ ወደር የሌላቸው መልካምና በዘመኑ ለነበሩ ሰዎች አርአያ የሆኑት ውስን ሰዎች ህዝቡን በሞት እየተለዩ ጀመሩ። በዘመኑ የነበሩ ህዝቦችም በእነዚህ ደጋግ ሰዎች ህልፈት እጅጉን አዝነዋል። ሐዘናቸውንም ለማስታገስና እነዚህን ደጋግ የአላህ ባሮችን ለማስታወስ ሐውልት ሊሰሩላቸው ተነጋገሩበትና እቅዳቸውን እውን በማድረግ በአምስት ትላልቅ ደጋግ ሰዎች ስም 5 ሐውልት በከተማዋ መሃል አቆሙላቸው። ሰዎቹም ወድ፣ ሰውዕ፣ የጉት፣ የዑቅ፣ ነስር ይባላሉ። በዚህ መልኩ እነዚህን ደጋግ ሰዎች ሁሌም ያወሷቸው ነበር። የከተማይቱ ሰዎች ለነዚህ ደጋግ የአላህ ባሮች ካላቸው ክብር አንጻር ሐውልቶቻቸውንም ወደር የለሽ ክብር ነበር የሚያሳዩቸው። እንዲህ እያለ ሰው ለነዚህ ሐውልቶች ያለው ቦታ ሁኔታውን እየቀየረ መጣ። በሐውልቱ አጠገብ ሲያልፉ ለሐውልቱ ክብር በሚል አጎብድደው ማለፍ ጀመሩ። ጊዜው ይነጉዳል። ክረምትና በጋ ቀጠሯቸውን ጠብቀው በፍጥነት ይከታተላሉ። ክረምት ሲመጣ ዝናቡ፣ በጋ ሲመጣ ፀሐዩ የሐውልቶቹን ይዘት መቀየር ሲጀምር የከተማይቱ ነዋሪዎች ከውድመት ለመታደግ አንድ ቤተ አምልኮ ውስጥ ሊያስገቧቸው ወሰኑ። ሐውልቶቹን መጠለያ ውስጥ ካስገቧቸው በኋላ ለሐውልቶቹ ያላቸው ቦታ ይበልጥ ጨመረ። በገቡና በወጡ ቁጥር ለሐውልቶቹ ማጎብደድ ጀመሩ። ያን ጊዜ አላህ ሱብሓነሁ ወተዓላ ከነዚህ ህዝቦች ወደ ቀጥተኛው መንገድ ይመራቸው ዘንድ ኑህ የተባለን ታላቅ መልእክተኛን አስነሳ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቀጣይ በሌላ ታሪክ ይዤላችሁ እስከምመጣ ድረስ ላይክ፣ ሰብስክራይብ እያደረጋችሁ የአጅሩ ተካፋይ ሆኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።